ቡና ጠጣን። ከዛ ስላሳለፈው የሆነ ነገር ቁጭ ብዬ መስማት ጀመርኩኝ። አንቺ እኮ አሁን ነጋ ቡና ጠጣን እስቲ የሆነ ዘመድ መጥቶብሽ አጎትሽ መጥቶ በማግስቱ ቡና ያፈላሽለት ነው እንጂ ይመስለው መንገድ ላይ ያገኘሽውን ሰውዬ አግኝተሽው ነቅቶ አይመስልም። እሷ ትሰራለች፣ እኔ ቤት ውስጥ ነው የምውለው። አልፎ አልፎ ጧት መጣው ብያት እወጣለሁ። ሱሱን እንጠቃቀምና ማታ ተመልሼ እገባለሁ። እንደማጨስ አታውቅም? አዎ ያኔ አላውቅም ነበር። ቀይ ሆኖ ይመጣል ፊቱ እና የሆነ ቀን እንደውም ሲጋራ ሸተኝ። ምንድነው ልብስ ሲጋራ ሽታ ስለው አይ ጓደኞቼ አጠገብ ተቀምጬ ነው ምናምን ነገር አለኝ። ባሰ እንጂ አሁን ባሰ። ስፖርት ሊሰራ ነው ብያት ነው የምወጣው። ቀኑ ሙሉ አብሬያቸው እላለሁ፣ ማታ እመልሳለሁ። ከሆነ ጊዜ በኋላ ግን አምሽቼ ስመጣ እያየችኝ ትበሳጭ ጀመር። ለምንድን ነው አምሽተህ የምትመጣው ምናምን ብላ ልክ ስትቆጣ እሷ በጣም ትቆጣለች። እኔ ድንዝዝ ብያለሁ፣ ስቃለሁ በእሷ ቁጣና የሆነ የምትጠቀመው ሱስ አለ አለችኝ። ነገርኳት፣ አወቀች። ግን እንደምወጣ ሻንጣ ይዤ ማልኩላት። ሻንጣ ተሸክሜ በጀርባዬ ላይ ምን ማለት ነው?